ፊልም ያየን ስልክ ዩቲዩብ ቲክቶክ እየተመለከትን ደንበኛ ሲመጣብን እንደረበሸን የምናስብ ሰዎች ካለን ተሸውደናል። እዛ ቦታ ላይ የተቀመጥነው ለቲክቶክ ወይም ለቪዲዮ ለማየት ሳይሆን ማን ለማስተናገድ ነው። ደንበኛ ማን ነው? የገቢ ምንጫችን ነው። በነገራችን ላይ ደንበኛ ማን እንደሆነ ካላወቅን ደንበኛን በአግባቡ ልናስተናግድ ልናረካ አንችልም። እጅግ በጣም ጠቃሚ የሆነ እንግዳችን ነው። እስቲ ሁላችሁም ቤታችሁ እንግዳ ሲመጣ እንዴት ነበር አስታውሱ። እስቲ ለእንግዳ ተብሎ የተቀመጡ ምኖች አሉ፣ የሸክላ ሰዓኖች አሉ። እንግዳ ሲመጣ የሚወጡ ምንጣፎች አሉ። ደንበኛ ሲመጣ ጥጋችሁን ይዛችሁ ተቀምጣችሁ የምታዩ ሰዎች አላችሁ። ብድግ ብላችሁ ከበር ማትቀበሉ። ከኮሚሽን አስተሳሰብ ከገንዘብ አስተሳሰብ ውጡና ሰዎች ላይ አተኩሩ ይላል። ምክንያቱም ሰዎችን መያዝ ይሻላል ጊዜያዊ ገንዘብ ከማግኘት። ደንበኛው የጠየቀውን ነገር ማሳየት፣ ያለንን ቤስት ፕሮዳክት ማሳየት አለ። አሁን ላይ ገዛን ይችላል ደንበኛ፣ አይምሮው ላይ ግን ፕሮዳክቱን ይዞ ከሄደ ገንዘብ ሲያገኝ እኛ ጋር ነው የሚመጣው። በነገራችን ላይ ምክንያቱም አይቶታላ ፕሮዳክታችን። ደንበኛው እኛ ላይ ጥገኛ ሳይሆን እኛ ነን አይደል ደንበኛው ላይ ጥገኛ። ለደንበኛው አለኝ የምትሉትን ቤስት ፕሮዳክት ማታሳዩ አላችሁ። ይሄም አይገዛም ብላችሁ አታሳዩ። ቤስት እንጀራ፣ ቤስት ወጥ፣ ቤስት ቡና ዛሬ ያላሳየነውን ፕሮዳክት ነገ ደሞዝ ሲወጣለት ሌላ ቦታ ይገዛል ማለት ነው። ደንበኞች እኛ ላይ ጥገኛ ሳይሆኑ እኛ ማን ላይ ጥገኞች ነን ማለት ነው። ደንበኛ